ካርድ እናስዛቸዋለን። ከዛ በኋላ ደግሞ ካርድ አስይዘን ደግሞ ወላሂ የምሬ ነው በሰላም አንተን በኖርማል አውራት፣ ፍቅር ስጣት፣ አክብራት፣ እንደምትፈልገው አይነት ሰው ሆን። አንቺም ደግሞ ልክ እነሱ እንደሚፈልገው አይነት ሰው ሆኝለት። ከዛ በኋላ ደግሞ ቶሎ ብላችሁ ወደ ትዳር መግባት ነው። እንደውም እስልምና የሚፈቅደው ትዳር ላይ ጥሩ መሆን እስልምና ራሱ በጣም ነው ይወደዳል። በሸሪያችን ራሱ ይባላል። ይቅርታ እኔ ብዙም አይደለሁም ሸሪያ ገሪም ግን ለዚህ ክብር ግን ሰረደን ቀራራን ገሪም ወላሂ ምሪ ነው ግን ብዙ ጊዜ እከታተላለሁ። ግን አላህ ግን የዛሬ ግን በጣም ታይቶብኛል። ትልያለህ የምር ኖርማል ነው። ችግር የለውም ወንድምነት ችግር የለውም። አሁን ሁለታችሁ ችግር የለውም። ተደራርጋችሁ አልፎ ነው በቃ ያው ታች ላይ ጨርሱ። እሺ ሁለታችሁም ከአሁን በኋላ እኛ የምናየው ሰርጋችሁን ነው ማየት የምፈልገው። እሺ ወንድም እሺ መልካም ምሽት ይሁንላችሁ። ከውሰር አንድ ሴት አስገቢ፣ ከውሰር ሴት አስገቢ። ኖርማል ቁም ነገር ይፈያው። ሶስት ሰው አጋባ ወላሂ ማሻአላ አትሉም እንዴ? ሶስት ሰው አጋባ እኮ በቁም ነገር ደግሞ ጥሩ ሰዎች ስነ ምግባራቸው ራሱ እንዴት ደስ እንደሚል በጣም ደስ። አሁን የአሁኗ ልጅ ባይዞ የአሁኑ ልጅ እድለኛ ነው። በጣም ስማርት ነች። ደስ የምትል ልጅ ናት። ወንድሜ እንዳታመልጥ፣ ያዛት፣ አጥብቀ ያዛት። እሺ ከውሰር ላንሳብሽ ሞዴሬተር ለማለት ትበላታል። በፍጥነት ነው መጠቀም፣ ሰዓት በአግባቡ ተጠቀም። እሺ በኋላ ሞዴሬተር መርጣለን። ባይዘይ በደንብ ሼር ያደረገ ሰው፣ በደንብ ታብታብ ያደረገ ሰው ወላሂ የምሬ ነው። በኋላ መጨረሻ ላይ አስገብቼ ሞዴሬተር ለ7 ሰው ሰጣለሁ። ቶሎ ስራው የሚሰራ ሰው ማለት ነው። በደንብ ሼር በደንብ ታብታብ የሚያደርግ ሰው ሞዴሬተር ይሰጣል። ሰላም ኤፍ ሰላም አለው። በቪዲዮዎች እስኪ ቪዲዮሽን አብሪ ቶሎ በይ፣ ቪዲዮሽን አብሪ ቶሎ በይ። ሰዓት እሺ፣ ሰዓት ተጠቀሚ። ከውሰርዬ ከደበራት ምናምን ነገር ያው ከታች ትሆን። እሺ ደብሮሻል እንዴ ፍዬ? ኧረ አልደበረኝም። ምን አልሽኝ? አልደበረኝም። እሺ ቪዲዮሽን አብሪ ቶሎ በይ፣ ሰዓት የለም። አንድ ሼር ኮፕሊንክ አድርጎ፣ አንዴ በደንብ ሼር ኮፕሊንክ ሪፖስት አድርጎት፣ አንዴ በደንብ ሼር ኮፕሊንክ ሪፖስት። ደግሞ ሪፖስት በቃ ስታደርጉ ፎሎ ያደረገ ሰዎች እንዳትገቡ እሺ። እዚህ ላይ መጣላት የለብንም። ይኸውልሽ ኤፍዬ የምትደበቂ ከሆነሽ የሚይዝሽ ከሆነ ታች ሆነሽ ፈታ ብለሽ ማየት ነው ላይ ሆን። እሺ እንዳንቺ ያለ ሰው ነው እዚህ ጋር ያለው። ማንም ከአንቺ የሚሻለም የሚበልጥሽም ሰው የለም። ኦኬ ተግባባን? እሺ አብሪ፣ ቪዲዮሽን አብሪ። ወጣ ብለሽ እንደኔ እንደዚህ በኮንፊደንስ አውሪ፣ እንደ ቅድሟ ልጅ ማለት ነው። እሺ ምን አይነት ሰው ነው የምትፈልጊው? የት ሀገር ሰው ነው የምትፈልጊው? ቀጥይ ቶሎ በይ። እኔ ወሎዬ ነኝ። እኔ ወሎዬ ነኝ። ምን አልሽኝ? አይሰማም? ምንድን ነው ያልሽው? እኔ የወሎ ልጅ ነኝ ማለት ነው። የደሴ ልጅ። የደሴ ልጅ ነው የምትፈልጊው? ሌላ ኦኬ። መስፈርትሽ ምንድን ነው? መስፈርቴ ሙስሊም የሆነ እድሜው ደግሞ ትንሽ ከፍ አድርጊልን፣ ድምፅሽን ከፍ አድርጊልን። ድምፅሽን በደንብ ከፍ አድርጊ፣ አትፍሪ። በኮንፊደንስ አሁን የመጨረሻ የህይወት የመጨረሻ ስለሆነ ማለት ነው። በኮንፊደንስ አውሪ እሺ። ወንዴ ደግሞ ቆንጅዬ ነሽ፣ ታምሪያለሽ። እሺ እድሜው ደግሞ እስከ 26 ቢሆን 27 እድሜው 27 እሺ የዛ ያው ሙስሊም የሆነ ሃይማኖት ላይ ነው ማለት ነው። እሺ ቤተሰቦቹን አክባሪ፣ እኔን አክባሪ።
አንቺን የሚያከብር ሰው ስለሚያከብር ኦኬ። ኤርፎን ነው ልኪውና እያስተጋባ ስለሆነ ኤርፎን ነው ልኪው። አጥፊ ወደ ኤርፎን አጥፊ ዝጊው። እሺ ስለዚህ መስፈርትሽ አሁን አንቺ የሚሰግድ የሚያከብርሽ የሚያፈቅርሽ እድሜው ከ26 እስከ 27 ያለ ነው አይደል? የት ሀገር ያለ የት ሀገር ልጅ ናችሁ? ደሴ ነው ያልሽው? ደሴ ኮምቦልቻ ቢሆን ምርጫዬ ነው። ኦኬ የት ሀገር ሰው ነሽ አንቺ? እኔ ደሴ ልጅ ነኝ። ኦኬ እሺ የምታሟሉ ሰዎች ከውሰር እያስገቢ ከውሰር አስገቢልኝ። ቪዲዮ አየር ላይ የሚያበራ ሰው ማለት ነው። ቶሎ በሉ አንቺ እስከዛ ሚዩት አድርጊ። ቆይ እያስተጋባ ስለሆነ ይህ ምንኝ ሴት ናት እኮ ከውሰርዬ፣ ምን ሆነሽ ነው? ወንድና ወንድሜ ይሰማል? ይህ ምንኝ? ወንድ ነው። ኦኬ ወንድ ነው። ኦኬ ሶሪ። እሺ በቪዲዮ ወጣ እስኪ። ይሰማል? ደስ ይላል። በቪዲዮ ወጣ እስኪ። እሺ ቆይ እወጣለሁ። እሺ ላብራው ማብራት ታብታብ አድርጉ፣ ሼር አድርጉ። ታብታብ በደንብ ሼር የሚያደርግ ሰው በደንብ ታብታብ የሚያደርግ ሰው ሞዴሬተር ይሰጠዋል። በኋላ ሌላ ሰው አስገቢ። ከውሰርዬ ከውሰር አልቻለቻቸውም። ሰላም ወንድሜ አሹዬ፣ ሰላም ክሬም ብራዘር። ሙስሊም ነህ ክርስቲያን ነህ? እኔ ክርስቲያን ነኝ አባቴ። ኦኬ ክርስቲያን ለጊዜው እሷ ሙስሊም ነው የምትፈልገው። ቀጣይ ክርስቲያን ሲገባ አስገባለሁ። እሺ ወንድሜ። ኧረ በእናትህ ክሬም በእናትህ ኖ አይ የኔ ችግር አይደለም ወንድሜ። እሷ የምትፈልገው ሙስሊም ነው፣ ለዛ ነው እንጂ ችግር የለውም። ክርስቲያን ሲገባ አስገባለሁ ወንድሜ፣ ችግር የለውም። አማንዬ ሰላም ወንድሜ። አለን እንዴት ነው? አለን። እስኪ ቪዲዮን በደንብ ፏ ብለህ ውጣ እስኪ በደንብ። መኪና ላይ ነህ እንዴ? የት አሁን ውጭ ሀገር ያለ ሰው ይመችሻል እንዴ? እንትን ኤፊ ሚዩት ነሽ? ሊሆን ደስ ይለኛል። ሳውዲ አረቢያ ካልሆነ ደግሞ የት ሀገር ነው ያለው ወንድ? የት ሀገር ነው ያለው? ዱባይ ይመችሻል ውዴ? ዱባይ በምልክት ንገሪኝ ስለሚያስተጋባ ስልክሽ። ከተመቸሽ እንደዛ በይ፣ ካልተመቸሽ እንደዛ በይ። ይመችሻል? እንደዚህ በይ እስኪ እንደዚህ በይ። ከታየሁሽ ሳውዲ ሊሆን ኖ ስልሽ ሀገሩ ነው፣ ሰውዬው አይደለም እያልኩሽ ያለሁት። ሀገሩ ይመችሻል ወይ ነው ያልኩሽ፣ ማለት ያለበት ሀገር። ኦኬ እሺ የሚጠልቅሽ እሱ ያወራችሁ መስፈርት ሰምተሃል ወንድሜ አማንዬ? አዎ ሰምቻለሁ። ያለችው ነህ ሁሉም ነህ ትሰግዳለህ? አራፋ ነው የደሴ ሰው ነህ? እስኪ እስኪ አይዲ ነሳየን፣ ደሴ የሚለውን ነሳየን። አይ በዱባይ አይዲ ደሴ ያለበት እንዴ? በኢማራት አይዲ ላይ ይጻፋል እንዴ የደሴ እንትን? አዎ ኢትዮጵያ ከእንትን የዞን እኮ አለበት። የተፈጠርክበት ሰፈር እኮ አለ፣ የቀበሌ ውስጥ ጭምር አለ። ላሳይ ምንም ነገር የለበትም። አረጋኝ። ኦኬ እሺ ተመችታለች ልጅቷ? አዎ ፏ ነው።
በደንብ አልታየንም እኮ ወንድሜ። መኪና ውስጥ ነኝ እኮ ከሪም። መኪናው አይታይሽም? ሌላ ስልክ የለም? እሺ የሆነ ከአንተ ጠገብ ስልክ ያዝ ሰው አንዴ እንደዚህ አብርታ ምናምን ልናይ ባትሪ ያዝ ሰው ካለ ሰ እሺ እንደዚህ ትስማሚያለሽ ውዴ? ፍቅር አሞች ኤፍ በውስጥ እናወራለን። ልጅ እኮ አይታይም፣ አላየሁትም። አይታይም ልጁ መች አየሁት? አዎ ብዙም አትታይም ወንድሜ። በደንብ እንታይ ውጣ እስኪ ወጣ በላት። አይታዩም። አሁን እኮ የሚገርመኝ ነገር ሳትታዩ የሚወራው ነገር ሳይገባችሁ የምትገቡ ሰዎች ነው የሚገርም። ቪዲዮ መብራት ማችሉ ከሆነ እሷ በግልጽ አሁን እዚህ ጋር እየታየች ነው። እንደሷ መታየት ማትችሉ ከሆነ መግባት የለባችሁም። እሺ ወንድሞች፣ ማይ ብራዘር ማይ ሲስተር። ኦኬ ሰዓት በጣም ይችል ሰዓት ገደለች። እሺ ማን የገባው? እሺ ሰላም፣ ስልኬ ነው ጠላቴ። በቪዲዮ ለመውጣት ሞክር ቶሎ በል። ያራዳል እንደዚህ በቃ እንደዚህ ቦግ ስትል ምናምን ነገር ትዳሩ ራሱ ቦግ ይላል። ወንድምነት የሀቢቢ ቀና በይ እስኪ ትንሽ ቀና በል እስኪ ወደ ላይ ትንሽ ቀና ለማለት ሞክር። ሰምተሃታል? ያወራችውን አልሰማሁትም። እንዲገምልኝ እስኪ። አይ ካልሰማሃትማ ታቸው ነው መስማት አለብህ ወንድም። የሰማ ነው መግባት ያለበት፣ ያልሰማ መግባት የለበት። ይኸውላችሁ ምሰግድ ደስ የሆነ ወይም አማራ ክልል የሆነ አማራ ውስጥ የሆነ እና ደስ አካባቢ የሆነ ኮምቦልቻ ኤቭሪቲንግ ደስ ውስጥ እንትን አማራ ውስጥ ሆኖ ማለት ነው። ስለዚህ ይህን የምታሟሉ ወንዶች ግቡና ቪዲዮቸው አብርታችሁ አየር ላይ ማውራት ነው። በጣም የብዙ ሰው እድል ይዘናል ጋይስ፣ የብዙ ሰው እድል ነው የያዝነው። ብዙ ሰዎች አሉ። አሁን ገስት ላይ ስንት ሰው እንዳለ ልንገራችሁ። 89 ሰው አለ። ሰላም ወንድሜ ማሚላ ፍጠንልን፣ በቪዲዮ ውጣ ወንድምነት። ማይ ብራዘር እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁኝ። ሰላም ነው አለን አልሐምዱሊላህ። በቪዲዮ ውጣ እስኪ። ይህማ ሸበላ ነው እንዳያመልጥሽ። የትም ይሁን የትም ይሁን የምሬ ነው። አለ ወንድም ነህ? ደህና ነህ? ደህና ነኝ። ያው ደህና ነህ? ከውሰሪ ፎሎ አላደረገም። ታስወርጂዋለሽ ወይስ እንዴት ይሻላል? ያው ፎሎ አደርጋለሁ፣ ችግር የለም። ፎሎ ያደረገ ሰው አላስተናግድም እኔ። ቤቱን ፎሎ ማድረግ አለበት ማንኛውም ሰው ሲገባ። ፎሎ አደርጋለሁ፣ ችግር የለም። እሺ ተመችታለች ልጅቷ? አዎ። የት ሀገር ሰው ነህ? እኔ ስልጤ ነኝ። ኦኬ ስልጤ ነኝ። ይመችሻል ስልጤ? ይፍዬ ስልጤ የሚፈልግ ሲገባ እናስገባለን። እሺ ወንድም። እሺ በቃ ቻው። እሺ አረ ስልጤ አግኝታ ነው እንዴ? ወይኔ አሁን ልጅ እኮ ያምራል እኮ ዝም ብለሽ ነው እንጂ ቆንጆ ልጅ እኮ። ቀረብሽ፣ እውነትም ቀረብሽ። አንድ ሼር ሪፖስት አድርጉ። ሼር ሪፖስት ታብታብ አድርጉ። በደንብ ታብታብ ሼር የሚያደርግ ሰው ሞዴሬተር ይሰጠዋል። በደንብ ጎበዝ የሆነ ፈጣኝ የሆነ ሰው እንደ ከውሰራው አብዱ ከሪም ቦስ ሰላም አሌይኩም ብለናል። ያው ሰላም አሌይኩም በል ሙስሊም ኮንክ። ዋሌኩም ሰላም። ዋሌኩም ሰላም። እንዴት ነህ? አለ አልሐምዱሊላህ። ተነስ እስኪ አውራ። ተነስ ታውራን እስኪ ተነስ። አለዛ ግድ ነው። ኧረ ግድ ነው ይደብራል። ኦኬ ከቦታው አንፃር ነው ይታያል። በደንብ ይታያል። ቪዲዮ ይታያል። ከቦታው አንፃር ከሆነ ተኛ ችግር የለውም። እረዳሃለሁ ማይ ብራዘር ችግር የለውም። ካልተመቸሽ አዎ የሰያበቅ የዱባይ ላይፍ ታውቂያለሽ፣ ትረጃለሽ። አዎ አውቃለሁ። ተኝ ገደም በይ ያራልኝ ልጅ ተረድቻለሁ። እና አማን የት ሀገር ሰው ነህ? እኔ ጉራጌ ነኝ። ጉራጌ ይመችሻል? የፍዬ እንደዚህ ብቻ በይ። ጉራጌ ሲመጣ እናስገባለን። እሺ ወንድምነት ጉራጌ
ጉራጌ የሚፈልጉ ሰዎች ከመጡ እንትን እንላለን እናስገባለን። ባይዜ ጉራጌም እንትን ጉራጌዎችም ምንድን ነው ስልጤዎችም ቆንጆ ናቸው። ባይዜ ያምራሉ። ወላሂ የገቡት እንዳለ ወንዶቹ በጣም ሸበላ ልጆች ናቸው። እሷ ወለዬ ኮምቦልቻ ጎንደር ምናምን ካልሆነ ብላለች። እንግዲህ ደሴ ካልሆነ ብላለች። ሳቢ ከውሰር የኔን እጅ ነው እንደምጠብቅ ከውሰር የለሽም። እኔ ከውሰር እያናደችኝ ነው ወላሂ ላዚም ነው። ከውሰር እኔና አንቺ እንደዚህ ነው። አየር ላይ አታስገቢልኝም? ቆይ አስገባሽልኝ። እሺ ኦኬ ጎበዝ ያራዳልች። ቶሎ አስገቢ። በቪዲዮ የሚያወጣ ከሆነ ቶሎ ከተደረገ አስወርጂው። 1 ደቂቃ ወይም ደግሞ 30 ሰከንድ ከሰጠሽው አስወርጂው። በቪዲዮ አየር ላይ የማይወጣ ሰው ከሆነ ማስወረድ፣ እሷ ማትፈልገው ሰው ከሆነ አየር ላይ ማስወረድ፣ አየር ላይ ማስገባት። ኦኬ የምታስገቢው ሰውን አልመሽ እስከምት እኔ ልንገርሽ። ሰላም ወንድሜ ቲኤ። ኦኬ ሌላ ሰው አስገቢ እስኪ። ሌላ ሰው ቪዲዮ የሚያበራ በኮንፊደንስ የሚያወራ ሰው ሌላ ሰው እስኪ። ሰዓት ጋይስ ሰዓት የገባ ሰው አለ? እሺ ማን የገባው? የሆነ ሰው ስባለች። ሪፖስት አድርጎ አንዴ ሪፖስት ጋይስ፣ ሪፖስት ኮፕሊንክ ታብታብ ይደረግ በደንብ ጋይስ። ሪፖስት ታብታብ ኮፕሊንክ ይደረግ ጋይስ። ኤቭሪቲንግ በጣም ኦኬ። አይሻ ጀሚላ ምናምን ሰው ነው ያለው። እስኪ ከማል ፍቅርን እናስገባው እስኪ። ሰላም ወንድሜ እንኳን ደህና መጣ። አንሚዩት አድርግ። እንኳን ደህና መጣ ወንድማችን። ወአለይኩም ሰላም ወራህመቱላህ። ቪዲዮ ነብራ እስኪ። ቤቱን ፎሎ ያደረገ ሰው እኮ አላስተናግድም ብያለሁ ወንድሜ። ለምን ገስት ላይ ፎሎ ያላደረጋ ሰዎች እንዳትልኩ እንዳትገቡ አደራችሁ። እሺ ለምን ታውቃላችሁ? ሳንም በፍቅር ካልሆነ እዚህ ይቅርብን። ፍቅር ነው ከሁሉም ነገር የሚበልጠው። እኔ የምትወዱ ከሆነ ፎሎ አድርጉ፣ መቻችሁ ከሆነ ሼር አድርጉ፣ ኮፒ ሊንክ አድርጉ። ወደ አራ እንወዳለን። አይ መብራትን ትንሽ በደንብ ብታበራ የተሻለ። የት ሀገር ነው ያለው? የት ሀገር ሰው ነህ? አዲስ አበባ። የት ሀገር ሰው? ነገድ የት ነው? አዲስ አበባማ አዲስ አበባ ኖ አዲስ አበባ እኮ እንትን ነው። ይሄ አዲስ አበባ እኮ ተሰብስበን የምንኖርባት የሁላችንም የኢትዮጵያውያን ከተማ ነው እንጂ እኮ አዲስ አበባ ላይ ዘርዝሬቱ ከሆነ ሰው የለም እኮ አዲስ አበባ የተፈጠረ ሰው። እዚሁ ሰበታ ነው። ያው ዞሮ ነገድ የት ነው አሁን ቤተሰቦች አመጣጣቸው? እዛው እኔ ያለሁት አዲስ አበባ ነው። አዲስ አበባ ማለት እኮ የተመሰረተ ከተማ ነው አይደል ወንድም? ያሉትማ እነሱ ሰበታ ናቸው። ቤተሰብ ፋሚሊ እዛ ነው። ኦኬ ኦሮሚያ ነህ ማለት የኦሮሚያ ልጅ ነው። በትክክል። ስለዚህ ኦሮሚያ ነኝ በኮንፊደንስ አትልም እንዴ? ኦሮሚያ ትልቅ ህዝብ እኮ ነው። ኦሮሚያ ማለት እኮ በጣም ትልቅ ህዝብ ነው። እኔ ኦሮሞ ብሆን ኦሮሚያ እያልኩ ነበር ራሴ የምናገረው። ወላሂ ኦሮሞ እኮ ትልቅ ህዝብ ነው። እሺ አንድ ሌላ ሰው አስገቢ እስኪ። አሁን አንድ እሷን ብናስጨርስ ኖሮ ጋይስ በቃ ችልች። እሺ ከውሰር ሰው የለም ከውሰር የገባ ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በቪዲዮ ወጣ እስኪ ወንድሜ። የባድ ወልድ እንትን አያስከፍተኝም። እሺ ካላስከፈተሽ ሽታችሁን ይሻላል። ሻይቹን ላስገባው እስኪ። ሰላም ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድሜ? አላህ እንዴት ቪዲዮ ነብራ እስኪ።
አይሰማም? ይሰማል ይሰማል። ተኝታ ነው ወይስ እንዴት ነው? አልተመቸም ነው ቁጭ ለማለት? ለማውራት አይመችም ብዙ ሰው ስላለ። ኦኬ እሺ። ምን እንትኗ ሰምተዋል? እሷ የሰጠችውን ነገር ታሟላ ለመስፈርቷል? 1% ነው የሚጎለኝ። ምንድን ነው ያለችው? ምንድን ነው ያለችው? የወሎ ልጅ ብላለች። ሙስሊም የሚሰግድ ትሰግዳለህ? ለእሷ ሲሆን ለራሴ ይሰግዳለሁ። አይ ለእሷም እኮ እንደዛ አላለችም። የሚሰግድ ሰው ነው ያለችው። የሚሰግድ አላህን የሚፈራ ለእኔ ፍቅር የሚሰጠኝ ለራሱ ክብር ያለው ስራ የሚወድ ሰው ነው ያለችው። ይሄ ማለት እኮ ኖርማል ነው። በሌላ አንግል አትወሰዱት። ለሰው ብሎ የሚሰግድ ሰው የለም እኮ እዚህ ምድር ላይ። ድሮ ነበር አሁን የድሮ ሰዎች ይሰግዱ ነበር ተባለ። እኔ ሰምቻለሁ በአያቶች አካባቢ ምናምን ነገር እንደዚህ ለሰው የሚሰግዱ ሰዎች ነበሩ። አሁን ግን እንደዚህ አይነት ነገር የለም። እኔ የምለው ለሁለተኛ ነው የምትፈልገው? አንድ ብቻ ነው ታይቃለህ? እሱን አልነገረችም መጀመሪያ። አሁን በቪዲዮ ውጭ ኤፍዬ ኤፍ የለሽም? ሚዩት አድርጋ እያወራች ይሆናል። ሚዩት ነሽ ወዴ? አይ ካሌለች ትወርዳለች። ሳተማከረች። ሌላ ሰው አስገቢ። ከውሰር ሴት አስገቢ። አንድ ሰው ይግባ። ትዳር የምትፈልጉ ሰዎች ነገ ሁላችሁም በኢማራት ላይ ኢማራት አቆጣጠር ላይ 12 ሰዓት፣ በሳውዲ 11 ሰዓት፣ በኢትዮጵያ 5 ሰዓት ላይ ከች በሉ። የለሽም ከውሰር የለችም። ሰላም ብያለሁ። እኔ እናት ሰላም አለ። ቪዲዮ አብሪ እስኪ። ሄሎ ወይ ከየት ነው? ወደ ኋላ ጠጋቢ እስኪ። ከየት ነው? አይሰማም? እኔ እናት ይሰማል። ከየት ነው? ከዱባይ። ዱባይ። ኦኬ። መስፈርትሽ ምንድን ነው? ሸበላ ነች ደግሞ አንቺ በጣም ቆንጆ ልጅ ነሽ። ባይዘ መስፈርትሽ ጠንከር አድርግሽ። የምር ሪል ነው የምነግርሽ። የምር እኔ ቆንጆ ነው ሰው ቆንጆ ነው አይደለም እኔ በጣም ነው የምታምነው። ቪዲዮ ማጥፋት አይቻልም። እሺ እኔ እናት ከደበረች ደግሞ ያው ከታች ሆኖ ሌላ ሰው ማስተናገድ አለብሽ። እሺ መስፈርቴ ያው ክርስቲያን ይሁን። ምን አልሽኝ? ክርስቲያን ይሁን። ምን ትዕግስት ያልሆነ ክርስቲያን ኦኬ። ክርስቲያን ኦኬ። አንደኛ መስፈርትሽ ክርስቲያን ሆነ። እሺ በቃ አለች። እድሜው ከ25 እስከ 30። ድምፅሽ ከፍ አድርገሻል። በኮንፊደንስ አውሪ። እሺ እኔ እናት እድሜው ከ25 እስከ 30 ከ30 እስከ ከ20 እስከ ስንት? ከ25 እስከ 30 ከ25 እስከ 30 ኦኬ። ሜትር ከሰባ ኦኬ። ቁመት ስንት ነው ያንቺ? ሜትር ከ60 ያ ክርስቲያን ሆኖ ነው ማስገባት ያለባችሁ። እሺ ሙስሊም አትፈልግም። የት ሀገር የሆነ ነው የምትፈልጊው? በቪዲዮ ጣ ወንድም የት ሀገር ሰው ነው የምትፈልጊው? ወንድሜ በቪዲዮ ጣ። እሺ ከውሰር አስወርጂ። በቪዲዮ ያወጣ ከሆነ አስወርጂ። ከውሰር የእሷን መስፈርት ላሟላ አስወርጂ እና ሌላ ሰው አስገቢ። እሺ ቪዲዮ አውጣ ቶሎ በል። አፍጥን፣ ሰዓት የለም። እሺ ወንድም እንኳን ደህና መጣ ብለናል። አትፍጠኝበት። ከውሰር ፈጠነችበት። እሺ ሌላ ሰው አስገቢሽ። ከቻላችሁ ወንዶች ከገባችሁ እንደ ሴቶቹ መስፈርታችሁ ምናምን ነገር ኖርማል። አሁን እሷን መስፈርት የምታሟሉ ክርስቲያን የሆናችሁ እድሜያችሁ ከ25 እስከ 30 የሆናችሁ ቁመታችሁ ደግሞ ሜትር ከ70 እስከ ከ75 የሚሆን ችግር የለባትም። ረዥም ወንድ ትወዳለች። እሷ ግን ሜትር ከ60 ነች። ይህ
ብቻ ነው መስፈርትሽ? ሌላ መስፈርት የለሽም? በቃ ሰው የሚያከብር